ትልቁ በዚህ የበጀት ዓመት ሰንበት ትምህርት ቤትንና አብነት ትምህርት ቤትን ሁሉም አድባራት ትኩረት አድርጋችሁ ስሩባቸው። በተለይ ከአብነት ትምህርት ቤት ቁጥር ከአብነት ተማሪዎች ቁጥር በስቶ መታየት ያለበት በቁጥር ሰንበት ትምህርት ቤት ነው። አብነት ትምህርት ቤት ለክህነት አገልግሎት በጣም የተለዩ የተመረጡ ልጆች የሚገቡበት ነው። ሰንበት ትምህርት ቤት ግን ቄስ ለመሆን ሳይሆን ዲያቆን ለመሆን ሳይሆን ክርስቲያን ለመሆን እግዚአብሔርን ለማወቅ ተመዝግባችሁ ሁላችሁም የምትማሩበት ነው። በዚህ ዘመን እንዲህ አይነት አባባል በጣም ሞኝነት ነው። የአባቴ እምነት ማለቱ እንዳለ ሆኖ ግን የአባቶቻችን እምነት ርትዕት የሆነችው ተዋህዶ እምነት ምንድናት የሚለውን ቁጭ ብሎ ጊዜ ሰጥቶ መጠየቅ፣ ማወቅ፣ መረዳት፣ ማመን ይገባል። ስለዚህ ወላጆች እባካችሁ ልጆቻችሁን ሁሉንም ሴቶችንም ወንዶችንም ልጆቻችሁን ሰንበት ትምህርት ቤት አስገቧቸው። በእውነት የአገልጋይ እጥረት እንኳ ቢገጥም አይገጥመንም እንጂ እውነት ለመናገር ቀዳሳያኑን ቀንሶ ሰባካያኑን ማብዛት ያስፈልጋል። እየሰማችሁ ነው? መቀደስ የሚያስፈልገው ያወቁ የተረዱ ያመኑ ስጋውን ደሙን የሚቀበሉ ሰዎች ሲኖሩ ነው። እነሱ እንዲቀበሉ ለማድረግ ነው ቅዳሴ የምንቀድሰው። እግዚአብሔርን ለማመስገን ብቻ እንዳይመስላችሁ። ህብስቱ ተለውጦ ስጋ ክርስቶስ፣ ወይኑ ተለውጦ ደመ ክርስቶስ ሆኖ ክርስቲያኖች እየቆረቡ ከኃጢአታቸው እንዲታጠቡ ለማድረግ ነው። የሚቆርቡ ከሌሉ ቅዳሴው አያስፈልገንም እኮ። ስለዚህ ብዙ ጊዜ ቅዳሴ ላይ እናተኩራለን። ቅዳሴው ታጎለ አልታጎለ፣ ቆረበ አልቆረበ ግን ጥያቄያችን አይደለም። ስለዚህ ወደዛ የሚመጡ ሰዎችን አብዝተው የሚሰሩ ሰዎችን ማብዛት ይኖርባቸዋል። ምዕመናን እየተረዳችሁኝ ይሆን? የክርስትናን ትምህርት የምንማረው ቄስ ለመሆን እንዳይመስላችሁ። ይሄ ልዩ ጥሪ ነው። መንግስተ ሰማያትን ለማግኘት ነው። በጾታ ሳንለያይ የምንማረው ትምህርት ነው የክርስትና ትምህርት። ለሴት አያስፈልግም ለወንድ ነው የሚባል አይደለም። ሁላችንም የመንግስተ ሰማያት ጉዳይ ስለሆነ የክርስትና እምነት ሁላችሁም መማር አለባችሁ። ሴቶችም ወንዶችም ልጆች አደራ ወደ ሰንበት ትምህርት ቤት ገብተው እንዲማሩ አድርጉ። ይሄ እንደዚህ አይነቱ ጉባኤ ብዙ የሚጠቅም አይደለም። እውነት ለመናገር በጣም የተማራችሁ ሰዎች አላችሁ፣ ፊደል ያልቆጠራችሁ ትኖራላችሁ፣ አሮይቶች አሉ፣ ህፃናት አሉ። ማንን በሚመጥ ልክ ነው በእውነት እዚህ ላይ መስበክ የምንችለው? በክፍል በእድሜ በእውቀት አለየናችሁም። የወረዳ ቤተ ክህነቱ ትልቁ ተልእኮው ሰንበት ትምህርት ቤትና አብነት ትምህርት ቤት ነው። ሌላው ማጀቢያ ነው። ሌላው ስራችን ልማት ወዘተ የምንለው ይህን ማጠናከሪያ ለዚህ ስራ ማስኬጃ የሚሆን ነው እንጂ ግባችን ፎቅ መስራት አይደለም፣ ቤት መገንባት አይደለም፣ ፐርሰንት መሰብሰብ አይደለም። ግባችን ፎቅ የምንሰራው ልማት የምናለማው ይሄ ስራ እንዲቀጥል ብለን ነው። እና ወረዳ ቤተ ክህነቱ በዚህ በደንብ እያገለገለ ነው። ሁሉም ከተማው ላይ ያላችሁ የሰበካ ጉባኤ አባላት አግዟቸውና ሰው ላይ አብረን እንስራ። እሺ፣ አያችሁ የዘላለም ሕይወት ማለት አለ እውነተኛ የባህሪ አምላክ የሆንከውን አንተንና የላከውን ልጅህን ኢየሱስ ክርስቶስን ማወቅ ነው። ሕይወት ማለት ይሄ ነው። ሕይወት ማለት ይሄ ነው። እግዚአብሔርን ማወቅ የጥቂት ወንዶች ሕፃናት ጉዳይ ብቻ አይደለም።
ሰው የሆነ ሁሉ ዋጋ ሊከፍልለት የሚገባ እውቀት ማለት እግዚአብሔርን ማወቅ ነው። ስለዚህ ልጆቻችሁ እግዚአብሔርን እንዲያውቁ ይችን አደራ ግን አደራችሁን ጊዜ መሬት ነው እንዝራበት እንዲያበቅል ጊዜ መሬት ነው። በቃ ስራ እንስራበት። ካልሰራንበት ያልተዘራ መሬት ማለት ነው ጊዜ። ያልፈናል፣ ያመልጠናል ምንም ሳንዘራበት። ስለዚህ ልጆቻችን ላይ ስራ በመስራት ጊዜን አደራ እንጠቀምበት ለማለት ነው። እግዚአብሔር ከሁላችን ጋር ይሁን።